ሶሻል ሚዲያ ላይ ማለት ነው ቪዲዮ ሪከርድ እያደረጉ ፖስት ለማድረግ በጣም ያስፈራኝ ነበር ማለት ነው። ምክንያቱም ያስፈራኝ የነበረው ላይክ ቪዲዮን የምለቀው ስለምን እንደሆነ ስለማላውቅ ማለት ነው። እኔ የሚመስለኝ ማለት ነው ቪዲዮ መልቀቅ ላይክ ለፌመስነት በቃ የሆነ ነገር ታዋቂ ሁኜ ምናምን ሶሻል ሚዲያ ላይ ሰዎች እኔን እንዲመለከቱኝ ላይክ ዛት እንደዛ ነበር እኔ የማስበው ማለት ነው። ግን እንደዚያ ብላችሁ የምታስቡ ካላችሁ ተሳስታችኋል። ኤቭሪቲንግ ቪዲዮን የምለቀው ለምንድን ነው? ዋት ኢዝ ዘ ፐርፐዝ ኦፍ ዮር ቪዲዮ? አላማው ምንድን ነው? ሰዎችን ማስተማር፣ ያልገባችሁን ነገር ለሰዎች ይጠቅማል የምትሉትን ነገር ሼር ማድረግ ከሆነ ኢትስ ናይስ። እኔ አሁን እንደዛ ብዬ ነው የምለቀው። እንደዛ ፌመስ ለሆንም ብላችሁ ትሆናላችሁ። ፌመስ መሆን አይቀርም። ነገር ግን መጀመሪያ ስትጀምሩ ላይክ የምታውቁት ነገር ሼር ማድረግ ነው። እናንተ አሁን ቪዲዮ ለመልቀቅ እያሰባችሁ ከሆነ ምንም የሚያስፈራ ነገር የለም። ያላችሁን ነገር ሼር ማድረግ ነው የሚጠበቅባችሁ። አንደኛ በጣም ብዙ ስህተቶችን መቀነስ ትችላላችሁ። ሀሳባችሁን በነፃነት የምትገልጹበት እንድትገልጹም ያደርጋችኋል። ሶሻል ሚዲያ ላይ ማውራት አለባችሁ። እኔም አሁን ላይ እየጀመሩ ነው፣ ግን በጣም ብዙ ጥቅሞችን እያገኙበት ነው ማለት ነው።